የመንጃ ፍቃድ ፈተናዎች ጥያቄ ቁጥር 1 የመቀመጫ ቀበቶ ሳያስር ያሽከረከረ ምርጫ 1 በጥፋት እርከን 1 የሚመደብና 80 ብር ያስቀጣል። ምርጫ 2 በጥፋት እርከን 2 የሚመደብና 100 ብር ያስቀጣል። ምርጫ 3 በጥፋት እርከን 3 የሚመደብና 120 ብር ያስቀጣል። ምርጫ 4 መልሱ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ 3 በጥፋት እርከን 3 የሚመደብና 120 ብር ያስቀጣል የሚለው ነው። ጥያቄ ቁጥር 2 ከተፈቀደለት ወንበር በላይ የጨመረ ምርጫ 1 በጥፋት እርከን 1 የሚመደብና 80 ብር ያስቀጣል። ምርጫ 2 በጥፋት እርከን 2 የሚመደብና 100 ብር ያስቀጣል። ምርጫ 3 በጥፋት እርከን 3 የሚመደብና 120 ብር ያስቀጣል። ምርጫ 4 በጥፋት እርከን 5 የሚመደብና 160 ብር ያስቀጣል። የዚህ ጥያቄ ትክክለኛው መልስ ምርጫ 1 በጥፋት እርከን 1 የሚመደብና 80 ብር ያስቀጣል የሚለው ነው። ጥያቄ ቁጥር 3 በሞተር ውስጥ የሚፈጠረውን ሙቀት ለመቀነስና ለማስወገድ የምንጠቀመው በየትኛው ነው? ምርጫ 1 በውሃ ማቀዝቀዝ፣ ምርጫ 2 በአየር ማቀዝቀዝ፣ ምርጫ 3 በፍሬን ዘይት፣ ምርጫ 4 1 እና 2 መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ 4 1 እና 2 መልስ ናቸው የሚለው ነው። ጥያቄ ቁጥር 4 የማለስለሻ ክፍል ጥቅም ያልሆነው ምርጫ 1 ለማለስለስ ይጠቅማል፣ ምርጫ 2 ለማቀዝቀዝ ይጠቅማል፣ ምርጫ 3 ለማጽዳት ይጠቅማል፣ ምርጫ 4 ሰበቃን ለመጨመር ይጠቅማል። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ሰበቃን ለመጨመር ይጠቅማል የሚለው ይሆናል። ጥያቄ ቁጥር 5 በኤሌክትሪክና በጋዝ ምክንያት የሚነሳውን እሳት ለማጥፋት የምንጠቀምበት መሳሪያ ምርጫ 1 ካርቦን ዳይ ኦክሳይድ፣ ምርጫ 2 ድራይ ፓውደር፣ ምርጫ 3 ድራይ ፓውደር እና ካርቦን ዳይ ኦክሳይድ፣ ምርጫ 4 ፎም። የዚህ ጥያቄ ትክክለኛ መልስ ምርጫ 3 ድራይ ፓውደር እና ካርቦን ዳይ ኦክሳይድ የሚለው ይሆናል። ጥያቄ ቁጥር 6 ዘወትር ተሽከርካሪውን ከማስነሳታችን በፊት አሽከርካሪው ማድረግ የሚገባው ጥንቃቄ ምርጫ 1 የሞተር ዘይት ማየት፣ ምርጫ 2 የፍሬን ዘይት ማየት፣ ምርጫ 3 ውሃ በትክክል መኖሩን ማረጋገጥ፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ሁሉም መልስ ናቸው የሚለው ይሆናል። ጥያቄ ቁጥር 7 የተሽከርካሪ ተሸካሚ ክፍሎች ሆነው ተሽከርካሪው በወጣ ገባ መንገድ ላይ እንቅስቃሴው ምቾት እንዲኖረው የሚያደርግ የቱ ነው? ምርጫ 1 ሾክ አብዞርቨር እና ስፕሪንግ፣ ምርጫ 2 ቦዲው፣ ምርጫ 3 ጎማዎች፣ ምርጫ 4 መልስ አልተሰጠውም። የዚህ ጥያቄ ትክክለኛ መልስ ምርጫ 1 ሾክ አብዞርቨር እና ስፕሪንግ የሚለው ይሆናል። ጥያቄ ቁጥር 8 የውሃ ፓምፕ ቺንጋ በትክክል ካልተገጠመ የሚያስከትለው ተጽዕኖ በየትኛው አካል ላይ ነው? ምርጫ 1 በውሃ ፓምፕ፣ ምርጫ 2 በጄኔሬተር፣ ምርጫ 3 በቬንቲሌተር ወይም ፋን፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ሁሉም መልስ ናቸው የሚለው ይሆናል። ጥያቄ ቁጥር 9 የሞተር ማስነሻ ቁልፍ አገልግሎት የሆነው የቱ ነው? ምርጫ 1 ሞተር ለማስነሳት ወይም ለማጥፋት፣ ምርጫ 2 ኤሌክትሪክ ወደ ሌሎች የኤሌክትሪክ ክፍሎች ለማስተላለፍ ወይም ለማቋረጥ፣ ምርጫ 3 መሪ ለመቆለፍ፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ሁሉም መልስ ናቸው የሚለው ይሆናል። ጥያቄ ቁጥር 10
የሚንቀሳቀስ ተሽከርካሪ ለማቆም መጀመሪያ የሚከናወን ተግባር የትኛው ነው? ምርጫ 1 ማርሽ መቀየር፣ ምርጫ 2 መስታወት ማየት፣ ምርጫ 3 ፍሬቻ ማሳየት፣ ምርጫ 4 በባለ ሁለት አቅጣጫ መንገድ ላይ መስመር ወደ ቀኝ መለወጥ። የዚህ ጥያቄ ትክክለኛ መልስ ምርጫ 2 መስታወት ማየት የሚለው ነው። ጥያቄ ቁጥር 11 ማንኛውም አሽከርካሪ ለአጭር ወይም ለረጅም ጊዜ ተሽከርካሪን ከሌላ ተሽከርካሪ በተቃራኒ ማቆም የሚከለከለው የመንገዱ ስፋት ምርጫ 1 ከ20 ሜትር በላይ ካልሆነ፣ ምርጫ 2 ከ30 ሜትር ክልል በላይ ካልሆነ፣ ምርጫ 3 ከ50 ሜትር ክልል በላይ ካልሆነ፣ ምርጫ 4 መልሱ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ 4 መልሱ የለም ይሆናል። ጥያቄ ቁጥር 12 የቤት አውቶሞቢል ከከተማ ክልል ውጪ በአንደኛ ደረጃ አውራ ጎዳና መንገድ ላይ በሰዓት በምን ያህል ፍጥነት ማሽከርከር ይችላል? ምርጫ 1 በ80 ኪሎ ሜትር፣ ምርጫ 2 በ140 ኪሎ ሜትር፣ ምርጫ 3 በ70 ኪሎ ሜትር፣ ምርጫ 4 መልስ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ 4 መልስ የለም የሚለው ነው። ጥያቄ ቁጥር 13 በምሽት ጊዜ ጭነትን የሚያጓጉዙ ተሽከርካሪዎች የተጫነው ጭነት ከተሽከርካሪው ፊት ወይም ከኋላ ትርፍ ሲኖረው ማድረግ የሚገባው ምርጫ 1 ከፊት ነጭ ወይም ቢጫ ከኋላ ቀይ መብራት፣ ምርጫ 2 ከፊት ቀይ ከኋላ ነጭ ወይም ቢጫ፣ ምርጫ 3 ከፊት ቢጫ ከኋላ ሰማያዊ፣ ምርጫ 4 ከፊት ሰማያዊ ከኋላ ቢጫ። የዚህ ጥያቄ ትክክለኛ መልስ ምርጫ 1 ከፊት ነጭ ወይም ቢጫ ከኋላ ቀይ መብራት የሚለው ይሆናል። ጥያቄ ቁጥር 14 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 በሰዓት ከ35 ኪሎ ሜትር ማሽከርከር የተከለከለ፣ ምርጫ 2 በመዘግየት ለማቆም የተከለከለ፣ ምርጫ 3 ከ35 ኩንታል በላይ መጫን የተከለከለ፣ ምርጫ 4 የከተማ ክልል ወሰን መጨረሻ። የዚህ ጥያቄ ትክክለኛ መልስ ምርጫ 1 በሰዓት ከ35 ኪሎ ሜትር በላይ ማሽከርከር የተከለከለ የሚለው ነው። ጥያቄ ቁጥር 15 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 በሁለቱም አቅጣጫ ማሽከርከር የተከለከለ፣ ምርጫ 2 ከአንድ አቅጣጫ ማሽከርከር የተከለከለ፣ ምርጫ 3 ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ስጥ፣ ምርጫ 4 የከተማ ክልል ወሰን መጨረሻ። የዚህ ጥያቄ ትክክለኛ መልስ ምርጫ 3 ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ስጥ የሚለው ይሆናል። ጥያቄ ቁጥር 16 ከሚከተሉት አንዱ ሞተር ከመጠን በላይ እንዲሞቅ ምክንያት ሊሆን አይችልም። ምርጫ 1 የሞተር ዘይት መቀነስ፣ ምርጫ 2 የውሃ ፓምፕ ብልሽት፣ ምርጫ 3 ከፍተኛ ጭነት፣ ምርጫ 4 መልሱ አልተሰጠም። የዚህ ጥያቄ ትክክለኛ መልስ ምርጫ 4 መልሱ አልተሰጠም ነው። ጥያቄ ቁጥር 17 ከሚከተሉት አንዱ የፍሪሲዮን አካል አይደለም። ምርጫ 1 ፓላቶ ወይም ፕሬዠር ፕሌት፣ ምርጫ 2 ቮላኖ ወይም ፍላይ ዊል፣ ምርጫ 3 ፍሪሲዮን ዲስክ ወይም ፍሪሲዮን ሸራ፣ ምርጫ 4 ክራንክሻፍት። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ክራንክሻፍት ይሆናል። ጥያቄ ቁጥር 18 ተሽከርካሪዎች ከፍተኛ ጭነት ጭነው ዳገት ለመውጣት ምርጫ 1 በአራተኛ ማርሽ ይጠቀማሉ፣ ምርጫ 2 በአንደኛ ማርሽ ይጠቀማሉ፣ ምርጫ 3
በ3ኛ ማርሽ ይጠቀማሉ። ምርጫ 4 በ5ኛ ማርሽ ይጠቀማሉ። የዚህ ጥያቄ ትክክለኛ መልስ ምርጫ 2 በ1ኛ ማርሽ ይጠቀማሉ የሚለው ይሆናል። ጥያቄ ቁጥር 19 የነዳጅን ፍጆታ ለመቀነስ ምርጫ 1 የጎማዎችን የአየር መጠን ማስተካከል፣ ምርጫ 2 በተጨናነቀ መንገድ ያለማሽከርከር፣ ምርጫ 3 የነዳጅ አስተላላፊ ክፍሎችን በንጽህና መያዝ፣ ምርጫ 4 ሁሉም መልስ ነው። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ሁሉም መልስ ነው ይሆናል። ጥያቄ ቁጥር 20 በትራፊክ ደሴት ዙሪያ ያሉ ተሽከርካሪዎችን የሚያስተላልፉት ምልክቶች ምርጫ 1 የሚያስጠነቅቁ ናቸው፣ ምርጫ 2 የሚከለክሉ፣ ምርጫ 3 መረጃ ሰጪ፣ ምርጫ 4 የሚያስገድዱ። የዚህ ጥያቄ ትክክለኛ መልስ ምርጫ 4 የሚያስገድዱ ናቸው። ጥያቄ ቁጥር 21 የናፍጣ ሞተር ተሽከርካሪን ሞተር እንደ ቤንዚን ሞተር ተሽከርካሪ በቀጥታ ለማስነሳት የማይቻለው ለምንድን ነው? ምርጫ 1 ለማስነሳት ቁልፉ ስለሚያስቸግር፣ ምርጫ 2 ለማስነሳት በቅድሚያ ሞተሩን ማሞቅ ስለሚያስፈልግ፣ ምርጫ 3 የተቆለፈው መሪ ቶሎ ስለማይከፈት፣ ምርጫ 4 የነዳጅ መስጫ ፔዳል ስለማይታዘዝ። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ለማስነሳት በቅድሚያ ሞተሩን ማሞቅ ስለሚያስፈልግ የሚለው ነው። ጥያቄ ቁጥር 22 አንድ ተሽከርካሪ ለመቅደም ከፈለክ ልታደርገው የሚገባ ቅደም ተከተል። ምርጫ 1 ለመቅደም በግራ በኩል መሆኑን መገንዘብ፣ ምርጫ 2 ሶስተኛ ተደራቢ ሆኖ መቅደም ክልክል እንደሆነ ማስተዋል፣ ምርጫ 3 ለመቅደም የተከለከለ ስፍራ እንዳልሆነ መረዳት፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ሁሉም መልስ ናቸው የሚለው ነው። ጥያቄ ቁጥር 23 ለረጅም ሰዓት ሲሰራ የቆየ ሞተር ወዲያውኑ ማጥፋት ተገቢ አይደለም። ምክንያቱም ምርጫ 1 ኢንጂኑን የአገልግሎት ጊዜ እንዳይረዝም ስለሚያደርግ፣ ምርጫ 2 የሞተር ሙቀት መጠን ወደ ኖርማል ሙቀት ደረጃ እስኪደርስ እና ኢንጂኑ እንዳይነክስ በሚኒሙም ማሰራት ለደህንነቱ ጥሩ መሆኑ፣ ምርጫ 3 የዘይት ብክነት ለመቀነስ፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ሁሉም መልስ ናቸው ነው። ጥያቄ ቁጥር 24 አንድ የተበላሸ ተሽከርካሪ በሌላ ተሽከርካሪ በሚጎተትበት ጊዜ በመካከላቸው ያለው ርቀት ምርጫ 1 3 ሜትር፣ ምርጫ 2 5 ሜትር፣ ምርጫ 3 2 ሜትር፣ ምርጫ 4 4 ሜትር። የዚህ ጥያቄ ትክክለኛ መልስ ምርጫ 1 3 ሜትር የሚለው ነው። ጥያቄ ቁጥር 25 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 ከቆመበት ተነስቶ ለመሄድ፣ ምርጫ 2 ወደ ቀኝ ለመታጠፍ፣ ምርጫ 3 ከፊት ያለውን መኪና ለመቅደም፣ ምርጫ 4 1 እና 3 መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ 4 1 እና 3 መልስ ናቸው የሚለው ይሆናል። ጥያቄ ቁጥር 26 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 በሁለቱም አቅጣጫ ማሽከርከር የተከለከለ፣ ምርጫ 2 ከአንድ አቅጣጫ ማሽከርከር የተከለከለ፣ ምርጫ 3 መንገድ ለሁለት መከፈል የሚጀምርበት፣ ምርጫ 4 የከተማ ክልል ወሰን መጨረሻ። የዚህ ጥያቄ ትክክለኛ መልስ ምርጫ 3 መንገድ ለሁለት መከፈል የሚጀምርበት የሚለው ነው። ጥያቄ ቁጥር 27 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 ተከፋች ድልድይ ስለሚያጋጥም ተጠንቅቀ አሽከርክር፣ ምርጫ 2 መዝጊያ ያለው የባቡር ሀዲድ መስመር ስለሚያጋጥም ተጠንቅቀ አሽከርክር፣
ምርጫ 3 መንገዱ ዝግ ነው። ምርጫ 4 ለጊዜው ዝግ ነው። የዚህ ጥያቄ ትክክለኛ መልስ ምርጫ 2 መዝጊያ ያለው የባቡር ሐዲድ መስመር ስለሚያጋጥምህ ተጠንቅቀህ አሽከርክር የሚለው ነው። ጥያቄ ቁጥር 28 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 ሕፃናት የሚበዙበት አካባቢ ስለሆነ በጥንቃቄ አሽከርክር። ምርጫ 2 እግረኞች የሚያቋርጡበት መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ምርጫ 3 ወደፊት የሕፃናት መጫወቻ ቦታ አለ። ምርጫ 4 መንገድ ቀያሽ አለ። የዚህ ጥያቄ ትክክለኛ መልስ ምርጫ 2 እግረኞች የሚያቋርጡበት መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር የሚለው ነው። ጥያቄ ቁጥር 29 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 በሁለቱም አቅጣጫ ማሽከርከር የተከለከለ። ምርጫ 2 ፊት ለፊትና ወደ ግራ ብቻ የሚያስኬድ መንገድ። ምርጫ 3 ባለ 4 አቅጣጫ መስቀለኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ምርጫ 4 ወደ ቀኝና ፊት ለፊት የሚያስኬድ መገናኛ መንገድ። የዚህ ጥያቄ ትክክለኛ መልስ ምርጫ 3 ባለ 4 አቅጣጫ መስቀለኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር የሚለው ነው። ጥያቄ ቁጥር 30 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 በሰዓት ከ50 ኪሎ ሜትር በታች ማሽከርከር አይቻልም። ምርጫ 2 በሰዓት ከ50 ኪሎ ሜትር በላይ ማሽከርከር አይቻልም። ምርጫ 3 የዝቅተኛ የፍጥነት ገደብ ወሰን መጨረሻ። ምርጫ 4 የከፍተኛ የፍጥነት ገደብ ወሰን መጨረሻ። የዚህ ጥያቄ ትክክለኛ መልስ ምርጫ 1 በሰዓት ከ50 ኪሎ ሜትር በታች ማሽከርከር አይቻልም የሚለው ነው። ጥያቄ ቁጥር 31 የሰው ልጅ ባህሪ የውርስና የአካባቢ የጋራ ውጤት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት የሚለው ነው። ጥያቄ ቁጥር 32 የባትሪ ውሃ በትነት ቶሎ የሚያልቅ ከሆነ የጄኔሬተር ወይም ዲናሞ መበላሸት ሊሆን ይችላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት የሚለው ነው። ጥያቄ ቁጥር 33 ሞተር ከተነሳ በኋላ በጅንጋ አማካኝነት በማሽከርከር የኤሌክትሪክ ኃይል የሚያመነጭ ስታርተር ሞተር ይባላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 34 ሞተር ሰርቪስ በተደረገ ጊዜ የሞተር ዘይት ፊልተር መለወጥ ወይም ጸድቶ መገጠሙን ማረጋገጥ ይገባል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 35 ለሕፃናት የትራንስፖርት አገልግሎት እየሰጠ ያለ አሽከርካሪ የተሽከርካሪውን በር መቆለፉን በትክክል ማረጋገጥ ይገባዋል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 36 አንዳንድ ተሽከርካሪዎች የመሪ አጠቃቀማቸው በዘይት የሚሰራ ሲሆን የእነዚህ ተሽከርካሪዎች አሽከርካሪዎች በየጊዜው የመሪ ዘይቱን መጠን ሊቆጣጠሩ ይገባል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 37 ተጠጋግቶ ማሽከርከር ለአደጋ መፈጠር ምክንያት ሊሆን አይችልም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 38 ከአሽከርካሪዎች በሚያሽከረክሩበት ጊዜ ከፊት፣ ከኋላ፣ ከቀኝና ከግራ ያሉትን ተሽከርካሪዎች ጠብቆ ማሽከርከር ይኖርባቸዋል። ምርጫ 1 እውነት፣
ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 39 ቁልቁለት ለሚወርዱ ተሽከርካሪዎች ቅድሚያ መስጠት ከአንድ አሽከርካሪ የሚጠበቅ ስነ ምግባር ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 40 የሞተር ጉልበት ከሚቀንስባቸው ምክንያቶች ውስጥ አንዱ የባትሪ መድከም ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 41 የተሽከርካሪን ጎማ ማዟዟር ወይም መቀያየር ማለት አንድን ጎማ በአራቱም እግሮች በማዛወር መጠቀም ማለት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 42 የትራንስፖርት ሕግና ደንብ ከሆኑት ጉዳዮች አንዱ የመንገዶችን አቅጣጫ ማመልከት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 43 ከመጋቢ መንገድ ወደ ዋና መንገድ የሚገባ አሽከርካሪ ቆሞ ቅድሚያ መስጠት አለበት። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 44 የማሽከርከር ስህተት ተፈጽሞ አደጋ ባይከሰትና ያም ስህተት የመደጋገም ልምድ ተፈጥሯዊ ክስተት ስለሆነ መቆጣጠር አይቻልም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 45 ዲስትሪቢዩተር ካፕ በትክክል መገጠሙንና አለመገጠሙን መከታተል ለእሳት አቀጣጣይ ክፍሎች መደረግ ያለበት ጥንቃቄ ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 46 ዲናሞ የሚያመነጨውን የኤሌክትሪክ ኃይልና ባትሪን ከመጠን በላይ እንዳይሞላ የሚቆጣጠር መሳሪያ ስታርተር ይባላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 47 ዲናሞ የሚያመነጨውን የኤሌክትሪክ ኃይልና ባትሪን ከመጠን በላይ እንዳይሞላ የሚቆጣጠር መሳሪያ ሬጉሌተር ይባላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 48 አሽከርካሪዎች በምሽት በተሽከርካሪ ውስጥ ያለውን ሁኔታ ለመቆጣጠር የሚጠቀሙበት የመብራት አይነት የማስጠንቀቂያ መብራት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 49 የእጅ ፍሬን መያዙንና መለቀቁን ለአሽከርካሪው በፓናል ቦርድ ላይ የሚያመለክት የእጅ ፍሬን ሁኔታ አመልካች ይባላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 50 ከባትሪ በቁልፍ አማካኝነት የተቀበለውን የኤሌክትሪክ ኃይል ወደ ሜካኒካል ኃይል በመለወጥ ሞተርን የሚያስነሳ ክፍል ስታርተር ሞተር ይባላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው።